وتعالى يحبكم جميعا لأجل هذا يمتحنوكم فالامتحان لا بد. وقد قال الله سبحانه وتعالى ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين. وقال الله سبحانه حسب الناس ان يتركوا يقولوا آمنا وهم لا يفتنون. وقال الله سبحانه وتعالى ودوا لو تكفرون كما كفروا فتكونون سواء. فكل هذه الله سبحانه وتعالى هو الذي يشرح لنا ويبين لنا من هؤلاء ويبين لنا أن نثبت في وقت المصائب. فالله سبحانه وتعالى يحب الذين يثبتون ويصبرون. وقد قال النبي صلى الله عليه وسلم የቤት ፈረሳ እንቅስቃሴ የሃይማኖት ተቋማት Dein Sommer mit den neuen Küchenartikeln von Lidl. Davon kann man nicht genug kriegen. Katral koi karta. እስከዛ ወሪያች ታፕታፕ አርጋ ጀማማ 1 ሚሊዮን አስገቡት እንጂ ገብቷል። ታፕታፕ አርጉ እንትን ሪፖርት የሚያደርጉ ስላሉ ታፕታፕ አርጉ። በዚህ ነው አላህ ህዝነት በዚህ ነው እያሰማን ያለ ነው ድምጻችንን። ሰላም አለይኩም ቆይ ቀጥል። ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባገኘው የቃል መረጃ መሰረት በዚህ ፈረሳ እንቅስቃሴ ምክንያት ከ19 በላይ መስጊዶች መፍረሳቸው ይህ የቤትና የእምነት ተቋማት ፈረሳ እንቅስቃሴ እና ተተኪ ቦታ ከናውን የሚቆም ክፍተት ባለበት ሁኔታ እየተከናወነ ይገኛል ሲል ገልጿል። ኢሰመጎ ይህንን የመስጊድ ፈረሳዎች የሚመለከት የጽሁፍ ማብራሪያ እንዲያቀርቡለት ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትና ለኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት በደብዳቤ ቁጥር ER3M4123 ህዝባር 23 በቀን 15/09/2015 የጠየቀ ቢሆንም ይህ ልዩ መግለጫ እስከተጠናከረበት ጊዜ ድረስ ምንም አይነት ምላሽ አላገኘውም ሲል አስታውቋል። በኦሮሚያ ክልል ሸገር ከተማ አስተዳደር የመስጊዶች የማፍረስ እንቅስቃሴን ተከትሎ በአዲስ አበባ አንዋር መስጊድ በቀን 18/09/2015 ከጁምዓ ሶላት በኋላ ድርጊቱን በመቃወም ሰላማዊ ሰልፍ በወጡ የእስልምና እምነት ተከታዮች ላይ የመንግስት የጸጥታ አካላት በወሰዱት ተመጣጣኝ ያልሆነ የኃይል እርምጃ የሰው ህይወት መጥፋቱን፣ የአካል ጉዳት መድረሱን፣ ንብረት መውደሙና በእምነቱ ተከታይ ላይ እስራት መፈጸሙን ኢሰመጎ ካሰባሰባቸው መረጃዎች ለመረዳት ተችሏል ሲል በዛሬው ዕለት ምሽት ላይ ይህንን መግለጫ ኢሰመጎ ይፋ አድርጓል። ክቡራን አድማጮች ተመልካቾች ይህ እንዲህ እንዳለ በርካቶችም ሲጠብቁት የነበረው የነ ጀዋር መሐመድ ፓርቲ ኤፌኮ በዛሬው ዕለት ግንቦት 23 እንደምትመለከቱት ስክሪን ላይ መግለጫ አውጥቷል። በመግለጫውም ቆፍጠን ያሉ ሐሳቦችንም የገለጸበት ሁኔታ ነው ያለው። በሸገር ከተማ እየተካሄደ ባለው የግል ቤትና እምነት ተቋማት ቤቶች ማፍረስ ተግባር እንዲሁም የንጹሃን ዜጎች ግድያን አስመልክቶ ከኦሮሞ ፌደራላዊ ኮንግረስ ኢፌኮ የተሰጠ መግለጫ ይላል። ህገወጥ አሰራርን ተከትሎ ህግን ማስከበር አይቻልም ሲል በመግለጫው ላይ እንዲህ ሲል ይጀምራል። ከጥቂት ወራት ወዲህ በኦሮሚያ ክልል የሸገር ከተማ መቋቋሙን ተከትሎ ከፍተኛ የሆነ የግለሰብ መኖሪያ ቤትና የእምነት ተቋማት ቤቶች የማፍረስ ተግባር በስፋት እየተካሄደ ይገኛል። በዚህ ምክንያት በብዙ ሺህ የሚቆጠሩ ቤቶችና መንደሮች ሙሉ ለሙሉ የፈረሱ ሲሆን በ10 ሺህ የሚቆጠሩ ነዋሪዎችም እንደተፈናቀሉና ቤት አልባ ሆነው ጎዳና ላይ እንዲወርቁ ተደርጓል። ቁጥራቸው የተለያየ ቢሆንም ብዛት ያላቸው መስጊዶች፣ ቤተክርስቲያንና የፕሮቴስታንት ቤተ እምነቶች የሃይማኖት መብቶች መደፈርና የእማኞች ክብር በሚነካ መንገድ በአፍራሽ ኃይል በግዳጅ እንዲፈርሱ ተደርገዋል። ይህ የቤት እምነት ተቋማት ማፍረስ ተግባር በመሬት ወረራና ህጋዊ ባልሆነ መንገድ የተገነቡ ቤቶችና የእምነት ተቋማት ቤቶች ላይ ብቻ ያተኮረ ከተማዋን ማስተር ፕላንና ህግን የማስከበር ተግባር እንደሆነ የከተማ አስተዳደሩ ይገልጻል። ነገር ግን ከነዋሪዎች ቅሬታ ጉዳዩን በቅርበት ከተከታተልነው ምርመራና ከከናወኑ የኢትዮጵያ ሰብአዊ መብት ተቋማት ሪፖርት እንዲሁም ፓርቲያችን በራሱ ካደረገው ግምገማ በመነሳት
ከሸገር ከተማ እየተካሄደ ያለው የቤት እምነት ተቋማትና የቤቶች መፍረስ ተግባር ህጋዊነትን ያልተከተለ በተሳሳተ ፖሊሲ ላይ የተመሰረተ ወቅታዊነትን ያላገናዘበ አማራጭ መፍትሄዎችን ያላካተተ በአድሏዊ መንገድ እየተፈጸመ ያለና ብዙ ሺህ ዜጎችን ለማህበራዊና ኢኮኖሚያዊ ቀውስ ያጋለጠ ህገወጥ ተግባር መሆኑን ተገንዝበናል ይላል ኢፌኮ በመግለጫው። ይህ የግል ቤትና የእምነት ተቋማት ቤቶችን ማፍረስ ተግባር ሲጀመር በቂ ጥናትና ልየታ ያልተካሄደበትና በህጋዊነትም ሆነ ህጋዊ ባልሆነ መንገድ የተገነቡትን የግልና የእምነት ተቋማትን ቤቶች ሳይለይ በጅምላ እንዲፈርሱ ያደረገ ነው። ከዚህም ባለፈ የግል ቤትና የእምነት ተቋማት ቤቶች ወደ ማፍረስ ተግባር ሲኬድ ጉዳዩ ከሚመለከታቸው የህብረተሰብ ክፍሎች የሃይማኖት ተቋማት መሪዎች ጋር ህጉ በሚያዘው መሰረት አስፈላጊና በቂ ውይይት ሳይደረግ አስፈላጊውን ቅድመ ማስጠንቀቂያ ሳይሰጥ በማን አለብኝነት የተፈጸመ ያለ ተግባር ነው ይላል ኢፌኮ በመግለጫው። የግል ቤትና የእምነት ተቋማት ቤቶችን ማፍረስ ተግባሩ አድሏዊነት፣ ሙስናና ብልሹ አሰራርን የተወሳሰበበት መሆኑን ከነዋሪዎች ቅሬታና ከሰብአዊ መብት ተቋማት እየወጡ ካሉ መረጃዎች መገለል ኢፌኮ እንደ ፓርቲ ህገወጥ የመሬት ወረራ ማስፋፋትን የሚቃወም ሲሆን የከተማ መሪ እቅድን ያልተከተሉ ህገወጥ ቤቶች መገንባታቸውን አይደግፍም። ጉዳዩ አሳሳቢ የሚያደርገው ግን መንግስት በህገ መንግስቱ በዓለም አቀፍ ሰብአዊ መብት ድንጋጌዎች የተረጋገጡትን ዜጎች በቂ የመኖሪያ ቤትና የቤት መስሪያ ቦታ ከሙስናና ከተንዛዛ ቢሮክራሲ አሰራር የጸዳ መልኩ የማግኘት መብትን ሳያከብርና መንግስታዊ ግዴታውን ሳይወጣ ህጋዊ መስመሮችን በአግባቡ ሳይዘረጋ የተወሰደ ግብታዊ እርምጃ መሆኑ ነው። የመሬት አስተዳደር ፖሊሲው ግልጽነት የጎደለውና ለሙስና ብልሹ አሰራር የተጋለጠ ነው። መሬት በህገ መንግስቱ መሰረት የህዝብና የመንግስት ነው ቢባልም በተግባር ግን መሬት የገዢው ፓርቲና የባለማላዎቹ የግል መጠቀሚያ ሆኗል። መንግስት ፍትሃዊ የመሬት አስተዳደር ምቹ አሰራር ያለመዘርጋቱ ዜጎች ኢመደበኛ መንገድ እንዲከተሉ አስገድዷል የሚልም እምነት አለን። በህጋዊ መንገድ ቤት መስሪያ ቦታ ማግኘት ያልቻሉትና የአንገት ማስገቢያ በማጣት ወደ ኢመደበኛ ተግባራት የገቡት ላይ ህጋዊነት የጎደለው መንገድ እርምጃ መውሰድ ከሞራልም ከህግም አንጻር ተቀባይነት የሌለው ነው። ከዚህም በላይ ዛሬ ህገወጥ ተብለው እንዲፈርሱ እየተደረጉ ያሉ የግልና የእምነት ተቋማት ቤቶች ግንባታ ላይ የመንግስት አስተዳደር አካላት ቀጥተኛ ባልሆነ መንገድ የተባበሩና ተሳታፊ ሆነው ሳለ በእነዚህ አካላት ላይ ህጋዊ እርምጃ ሳይወሰድ ቤቶችን ወደ ማፍረስ መግባቱ የራስን ስህተት በህጋዊነት ሽፋን ለመደበቅ የሚደረግ እንቅስቃሴ እንደሆነ እንገነዘባለን። በዚህ ምክንያት ህዝቡ ላይ ከፍተኛ የሆነ ቅሬታ እየፈጠረና በሂደቱ ላይ ተቃውሞ እንዲነሳ እያደረገም ይገኛል። ከቤት ማፍረስ ተግባር ጋር ተያይዞ በሚፈጠሩ እንቧጉሮዎች በሸገር ከተማ የተለያዩ ቦታዎች ብዙ ሰዎች በመንግስት ኃይሎች እንደተገደሉ በቂ መረጃዎችን ተገኝተዋል። የሸገር ከተማ እያካሄደ ባለው የሃይማኖት ተቋማት ቤቶች ማፍረስ ምክንያት የሙስሊሙ ህዝብ ያለውን ተቃውሞ የፍንፍኔ ከተማን ጨምሮ የተለያዩ ሀገሪቱ ክፍሎች በሰላማዊ መንገድ አሰምቷል። ይሁን እንጂ ባለፈው አርብ ግንቦት 18 2015 ሙስሊሙ ህዝብ ያለውን ተቃውሞ በአንዋር መስጂድ ውስጥ በመሆን ሰላም ከፈጸሙት ትንኮሳና ጥቃት ጋር ተያይዞ የሁለት ሰዎች ህይወትም አልፏል። ይህም የመንግስት ጸጥታ ኃይሎች ተግባር አላስፈላጊና የሃይማኖት ተቋማትን የእምነቱን ተከታዮች ክብር ያዋረደም ኃላፊነት የጎደለው የኃይል ተግባር ነው። ኢፌኮ በአንዋር መስጂድ የተካሄደውን ተቃውሞ ጋር በተያያዘ በሰላማዊ ዜጎች ላይ የተፈጸመውን ግድያ፣ አካላዊ ጉዳትና እስራት በጽኑ ያወግዛል። በዚህም ህይወታቸውን ላጡና የአካል ጉዳት ለደረሰባቸው ወገኖቻችን የተሰማንን ጥልቅ ሐዘን ቤተሰቦችና ለመላው ሙስሊሙ ማህበረሰብ መጽናናትን ይመኛል። ከዚሁ ጋር ተያይዞ በብልጽግና ፓርቲ መንግስት አስተዳደር ግድፈትና በተቋሙ የተወሰዱ ህገወጥ ተግባራትን አስታኮ በኦሮሞ ህዝብ ላይ ያልተገባ የስም ማጥፋት ዘመቻ እየተካሄደ ያለ ሲሆን የጉዳዩን ቅርጽ መለወጥ ራሳቸውን የፖለቲካ ዓላማ ለማዋል ያሰፈሰፉ ኃይሎችም
ተስተውለዋል። ይህንን አጋጣሚ በመጠቀም የኦሮሞን ህዝብ በሃይማኖት በጎሳ ለመከፋፈል ከፍተኛ የተቀናጀ ጥረት እያደረጉ ያሉ ኃይሎችም አሉ። እነዚህ ኃይሎች ዓላማቸውን ባገኙት አጋጣሚ ሁሉ ግጭቶችን፣ አለመግባባቶችን እንዲሰፋ በማድረግ የህዝብን አንድነትና ወንድማማችነትን ማፍረስ ሲሆን ሁለተኛ ሁኔታዎችን በአሁኑ ላይ ሳይሰበሰቡና የባሰ አደጋ ሳያስከትሉ የህዝብና የሃይማኖት ተቋማት ኃላፊዎች ጋርም በመሆን ውይይት መፍትሄ እንዲያበጁ ጥሪ እናቀርባለን። ሶስተኛ የሸገር ከተማን ጨምሮ የከተሞች ልማት መሪ እቅዶችን የህዝብን መኖሪያ ቤት የማግኘት ሰብአዊ መብትና የሃይማኖት ተቋማትን የማደራጀት መብት ባገናዘበ መልኩ በብዝሃነት ባከበረና ፍትሃዊነትን በተላበሰ መንገድ እንዲቀረጽ እንጠይቃለን። አድቨርታይዝ መጣማለሽ ይሰማልኩም ሰላም ነው የወላችሁ የሆነ ኡስታዛችንን ጋብዣዋለሁና እኔን አስወጭኝና እስኪ አንዴ ማውራት ይፈልጋል ኡስታዝ ያህያ የሚል እዛ ጋር አለ ቼክ እሺ ኡስታዝ ያህያ የሚል ሙሉ ነው አለ ይሰማል ድምጼ ይሰማል ኦኬ ይሰማል ኦኬ ወንድም ቶፊቅ አስገባለሁ ኡስታዝ ያህያ አስገባ ወገናችን እንድትናገር የፈለግሽው ነገር አለ ተናግረሽ ውጪ ወገናችን እየጠበቅንሽ ነው ላንቺ እንስጠድም ኡስታዝ ያህያ ላከልኝ ያህያን አስገባለሁ ወንድም ቶፊቅ አስገባለሁ አንዴ ያህያ አስገባውናሽ ያህያ አላከልኝም ልቀንስና ልክ ስቀንስ ቶሎ ይላክልኝ ያህያ እሺ እስቲ የላካችሁ ቀንሱ እህቶቼ ወንድሞቼ መግባት የምትፈልጉ በአላህ የምትሉኝ ሰው ሲወርድ በተራ በተራ ትገባላችሁ ኡስታዝ ያህያ የት አለ ኡስታዝ ያህያ ላከልኝ ላይ ነበረች አውቃለሁ ኡስታዝ ያህያ አላየሁኝም ኡስታዝ ያህያ ወገናችን እያወራሽ አይደለም ሄሎ እሺ አሁን ትሰሚያለሽ እሺ እንዴት አመሻችሁ በመጀመሪያ ሁላችሁንም እንዴት አመሻችሁ ሌላ ልናገር የፈለኩት ነገር ቢኖር በኢትዮጵያ ላይ አሁን ላይ እየተካሄደ ያለው ነገር ምንም ጥሩ አይደለም በጣም በሁሉም ሃይማኖት በሚለው ማለትም በኦርቶዶክስና በሙስሊም ሃይማኖት ላይ እየደረሰ ያለው ነገር በጣም አሳዛኝና ከባድ ነገር ነው ይህንን ነገር ግን ስትናገሩ ማንኛችሁም ሙስሊሞችም እኛ ሙስሊምና ክርስቲያን እምነታችን በአብዛኛው በመጽሐፍ ቅዱስም በቁርአንም የኦርቶዶክስ እምነትና የሙስሊም እምነት ልዩነቱ ከአንድ ጫማ የማይርቅ ነው በጣም አንድ አይነት ነው ምንም ሙስሊሞች እንደሚቀበሏት እናምናለን እናውቃለን ምክንያቱም አብዛኛው ኡስታዝ ያህያ ይላል በእንት ላይ ማለትም በአንዳንድ ቪዲዮዎች ሲሰሩ በእምነት ተቋማት ዙሪያ ላይ ሲነገሩ ምናየው ምናዳምጠው ነው እኔ በብዙ የሙስሊም የቁርአን መጽሐፍ እንትኖችን ብዙዎችን አዳምጫለሁ እንደኔ ማለት ነው እንደሌሎቹ ደግሞ እነራሳቸው እንደሚሉት ይሆናል ማለት ነው እና ሁሉም ርቀት የለውም ይህ እምነታችን ደግሞ አሁንም በእኛ በክርስቲያን እምነት ላይ ቤተክርስቲያን እየተቃጠለ ነው ቤተክርስቲያን ብዙ ነገር እየተደረሰ ነው ክርስቲያን በክርስቲያንነቱ በማተቡ በጣም ብዙ ጉዳትና በጣም ብዙ ችግር እየደረሰበት ነው ሙስሊምም እንደዛው ነው ሙስሊምም ባልተናነሰ ምክንያት ጭራሽ የሙስሊም ቤት የሆነውን የአንዋር መስጂድ በአለም የሚታወቅ እስካሁንም በክርስቲያኖችም በገጠራማው ክፍል እንኳን ይህ መስጂድ ይታወቃል ማንም ሰው የሚያውቀው ነው ማንም ሰው የሚያውቀውን ይሄንን ቦታ ሊያፈርሱት የፈለጉበት ምክንያቱ ሁሉም ሰው ስለሚያውቀው በይፋ ትክክለኛ መናገራቸው ነው ስለዚህ ሁላችሁም ስትናገሩ ሙስሊሞችም ሆነን ክርስቲያኖች እኛ ክርስቲያኖች አብዛኞቹ ኦርቶዶክስ ተከታይ እምነት ተከታዮች ብዙ ዲዩቲ ያደረጉ ተቃውሟቸውን ያሰሙ ነው የመስጂድ መፈረሱ ትክክል አይደለም እንቃወማለን እያሉ አንድነታቸውን እየሰበኩ እየተናገሩ ነው ያሉት እናንተም በምትናገሩ ሰዓት ለምን ኦርቶዶክስ እምነት የኦርቶዶክስ ቤተክርስቲያን እየተቃጠለ ነው የሙስሊም መስጂድ እየፈረሰ ነው የሁለታችንም ጉዳት አንድ ነው የሁለታችንም እንባ አንድ ነው እያላችሁ ለምን አንድ አይነት ሐሳብ አትሰጡ ሙስሊም እናንተም ተጎድታችኋል እኛም እንደተጎዳን በጎን ላይ ለምን አታቀርቡም እኛ አንድ ነን ሁለታችን ሁለቱ እምነቶች ከድሮ ጀምሮ የሚታወቅ ነገር ነው አብረን ጠጥተን አድገን
ሁላችንም ሙስሊምና ክርስቲያን ራሱ ልዩነት እንዳለው ራሱ የማናቅ ብዙ ሰዎች አለን። ቀረቤታችን የዚያን ያህል ነው። በጣም ስለምንቀራረብ በጣም አብረን ስላደግን ምንም ልዩነት የለውም። ቤት ነው የሚለየን ብለን የምናስብ ሰዎች ሁላለን እና እናንተም ለምን ተቃውሟችሁን አሁን አንቺ ቪዲዮ ላይ ገብቼ ሙሉ አይቻለሁ። የኛ ቤተክርስቲያን በእኛ በየሀገሩ እየተቃጠለ እንደሆነ ለምሳሌ በጎጃም እየተቃጠለ ያለው አሁን ከ3 ቀን በፊት ሁሉም ሰው በሶሻል ሚዲያው ተሰምቷል። ለምን እናንተስ ቪዲዮ አትሰሩም? የኛ ክርስቲያኖቹ እየሰሩ እንዳሉት ሁሉ ተቃውሟቸውን በቪዲዮ እያስተላለፉ እንዳሉት ሁሉ እናንተ ስለምን አታስተላልፉም? አንድነታችን እንዲጠነክር አንድነታችን አሁንም እንዳለ ለማሳወቅ አብሮነታችን በሁሉም ነገር መገለጽ አለበት። በልባችሁ ብቻ እንዳልከዳችሁን በልባችሁ ብቻ ከኛ ጎን እንደሆናችሁ ብታሳውቁንም ነገር ግን ቪዲዮም ሌሎች ሶሻል ሚዲያዎችም እንዲያውቁ አንድነታችን እንደጠነከረ አንድነታችን ድሮም የነበረ አሁንም የሚቀጥል እንደሆነ ለምን አታስተላልፉም እናንተም የሚል ነው። እንግዲህ አመሰግናለሁ። ሌሎችን አስገቢና ደግሞ ሌላም ሀሳብ እንትን እላለሁ። እሺ እኛም እናመሰግናለን። ለማንኛውም አሁን የደረሰውን በአይንሽ አይተሻል አንቺ። መስጊድ ውስጥ ገብቶ መስጊዶች ከ30 ምናምን በላይ ነው ችግሮች የደረሱት። ስለዚህ ጊዜ የማይሰጠው ስለሆነ ነው እዛ ላይ ትኩረት ያደረግነው ወገናችን። ላሰጠሽን አስተያየትና ሀሳብ ያ ቢሆን ጥሩ ነው ላልሽው እንግዲህ እሱንም ደግሞ ወደፊት እናያለን። አሁን ያለንበትን ችግር እንፍታ ብለን ነው እንጂ ስለሌላ እምነት ወይ ደግሞ ስለ ኦርቶዶክስ ላይ የሚደርሰው ችግር አይመለከተንም ብለን አይደለም። አሁን ግን እየሆነ ያለው እያየሽ ነው። የትኛውም የእናንተ እምነት ቦታ ተደፍሮ ተገብቶ የተቀጠቀጡትና የታሰሩ ሰዎች የሉም። በዚህ ሰሞን ውስጥ እየሆነ ያለውን አይንሽ እያየ ነው። ይሄ ደግሞ ጊዜ የማይሰጥ ጉዳይ ስለሆነ ነው እየጮሆነ ያለ ነው። እሺ እናመሰግናለን ለመልካም ንግግርሽ። እሺ ያህያ አንተን ነው ያለኝ ኡስታዝን አስገቢ ያለኝ። አይ በነገራችን ላይ አንቺ ከቪዲዮ ላይ ያስተያየችው አንቺ ራስሽ እኮ ነቢያችን ሰለላሁ ዐለይሂ ወሰለም ጦርነት ላይ እንኳን ሲሆን የሌላን እምነት እንትን አትንኩ እያልሽ ታስተላልፊያለሽ። አይ ቪዲዮሽን ሁሉ አይቼዋለሁ ስትል ስለሰማሁት ነው እዚህ ጋር ለማስተካከል ብዬ ያህያ ያለኝ እሱን ነው። ኡስታዝ ያህያን አስገቢ ያለኝ አንተ ነህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. وعليكم السلام. حياكم الله جميعا. كيف حالكم؟ المصلين والمشافي على المرضى والمصابين والمدارس على البراعم الآمنين وهذه كلها يعني نشهدها بأم أعيننا ولقد قال الله سبحانه ولن ترضى عنك اليهود ولا النصارى حتى تتبع ملتهم. فهذه طريقة يستعملونها ليدخلوا الناس في كفرهم ولأجل هذا قال الله ودوا لو تكفرون كما كفروا فتكونون سواء وقد قال الله هم أعداؤه فأعداء الله لا بد لنا ألا نتخذهم أصحابنا ومودة إليهم فقد نهانا الله سبحانه وتعالى عن اليهود والنصارى والله خالقهم هو الذي خلقهم وهو الذي يعرفهم ويعرف ما فيهم ويعرف من عداوتهم فعداوتهم هذه سوف لا يضعفنا فهذه لا بد للمسلمين أن يتقوى فهذا وقت الثبات قال الله إن تنصروا الله ينصركم فانصروا الله عز وجل ينصركم فإن حرف شرط فالشرط أن تنصروا الله إن تنصروا الله ينصركم وقد قال النبي صلى الله عليه وسلم عن هؤلاء قال تداعى عليكم الأمم كما تداعى الأكلة على قصعتها فقال الصحابة يا رسول الله ومن قلة نحن يومئذ قالوا لا قال لا قال بل أنتم يومئذ كثير ولكنكم غثاء كغثاء السيل يعني الله سبحانه وتعالى يحبكم جميعا وينصركم في وقت الثبات وفي وقت النصر فوقت النصر لا بد للمحن ولا بد للتعب فإن مع العسر يسرا قال الله سبحانه لا بد للضيق ولا بد للعسر فاليسر لا يأتي إلا بالعسر فهذا وقت الثبات يا جماعة استقيموا وأقيموا واستقيموا واثبتوا لعلكم تفلحون واثبتوا جميعا يا أهل إثيوبيا يا أهل إثيوبيا المسلمين جميعا أنا أحبكم في الله وأسأل الله سبحانه وتعالى أن ينصركم
وينصر جميع المسلمين في أطراف العالم. فهذا وقت المحن، فوقت المحن لا بد لنا أن نصبر ولا بد لنا أن نثبت، فهذا وقت الثبات. فأنا أعيدكم وأعيد لكم مرارا وتكرارا، يعني وقت الثبات، وقت الثبات، وقت الثبات. فأختي المسلمة وأختي الغالية، والله أنا شاهدت فيديو حقك، وفيديو كانت رائعة، وأسأل الله سبحانه وتعالى أن يثيبك ويعني يجازيك خيرا ويبارك في أولادك وفي يعني أسرتك جميعا. وأيضا هذا أخونا ما أعرف أسماءكم، والله سامحوني وأعتذر لكم أنني ما أعرف أسماءكم، لكن المهم هي ليس الأسماء، المهم نحن مسلمين ونحن قلب واحدة ونحن دم واحد ونحن موحدين من أهل التوحيد ومن أهل الإسلام، هذه هي المهمة. فأنا أحبكم والله جميعا ولا أطيل لكم كلام، فإطالة الكلام يعني ليس فيها فائدة كثيرة، لكن المهم هي أن نأخذ ما هو الأهم. فما هو الأهم هي وقت النصر وأنتم تعرفون أهل إثيوبيا فقد يعني كثر عليكم مصائب، والمصائب قد كثر عليكم كثيرا. فيعني من زمان كنتم في وقت المصائب، فأنتم لا بد أن تثبتوا، لأن الله سبحانه وتعالى قال إن الله إذا أحب قوما ابتلاهم، وأن المرء يبتلى على قدر دينه وعلى قدر إيمانه. فأنتم في وقت المحن، وأنتم في وقت الامتحانات، وأنتم قد قلتم وقد زعمتم أنكم آمنتم بالله عز وجل، فلا بد للامتحان ولا بد للفتن ولا بد للفتن. فوقت الفتن يحتاج لكم أن تصبروا وأن تثبتوا وأن تنصروا الله جميعا، وأن تكونوا موحدين، وأن تكونوا جميعا تتمسكوا بالكتاب والسنة. فوقت النصر يحتاج إلى التمسك بالكتاب والسنة، سنة نبيكم صلى الله عليه وسلم. كونوا جميعا لا تميلوا إلى هؤلاء ولا يعني تبحثوا مساعدة من هؤلاء، فالذي يساعدكم هو الله عز وجل. فأنتم لا بد لكم أن تسألوا الله سبحانه وتعالى، فالنصر يأتي من عند الله لا من الناس. فأنتم الآن أنا أنصحكم جميعا من قلبي ومن محبتي إليكم، أسألكم وأنصحكم جميعا أن تثبتوا في هذا الوقت. والسلام عليكم ورحمة الله وبركاته. جزاك الله خير أستاذ يحيى، بارك الله فيك على الكلمة الطيبة، بارك الله فيك. الله يبارك فيكم، جزاكم الله خيرا، حبكم الله. من وين أنت يا أستاذ يحيى لو سمحت؟ إن شاء الله سأزوركم إن شاء الله. إن شاء الله. من أين أنت؟ من أين؟ في اتصالاتي إن شاء الله. إن شاء الله. من أين أنت يا أستاذ؟ بارك الله فيك على سمعني. ما شاء الله، أنا اسمي يحيى البنا من جنوب إفريقيا، داعي هنا وأصلي بالناس إماما، وعندي إخوة من إثيوبيا الحمد لله، وأنا منكم أيضا، من ابنكم، وأنتم تعرفون أن الصومال وإثيوبيا واحدة، ولا بد أن نتساعد بعضنا بعض. فأنا أحبكم في الله والله، وأشكركم جميعا على ترحيبكم هذا. جزاكم الله خيرا. طلب واحد بس يا شيخ يحيى، إن شاء الله إذا يعني أنت قلت إنك إمام، إن شاء الله يوم الجمعة إن شاء الله في خطبة الجمعة إن شاء الله تدعي لنا إن شاء الله. ربما أين من المسلين إن شاء الله يقول آمين ويستجب إن شاء الله الدعاء إن شاء الله. واجبة يا حبيبي، واجبة يا حبيبي. بارك الله فيك. حتى لا داعي للسؤال هذا. جزاك الله خير. فهذه واجبة. إننا نحبك في الله إن شاء الله. إن شاء الله أحبكم الله. إن شاء الله سوف أمر عليكم عبر الإنترنت إن شاء الله. جزاكم الله خير. إن شاء الله. حتى أنا سويتك فولو إن شاء الله الحين. جزاك الله خير. نتواصل. بارك الله فيك. جزاك الله. السلام عليكم ورحمة الله. وعليكم السلام ورحمة الله. وعليكم السلام. أبشري يا أسماء. نعم، نصر የሚመጣው ከአላህ ነው።
ምንም ያላረጉ ወንድሞች መስጊድ ውስጥ ተክቢር ብቻ ስላሉ ድፍረት ሃይማኖት ተከታዮችን ከምንም አለመቁጠር እንደው ሰው ልጅ ሰውን እንኳን ባይፈራ ሰማይ ምድርን የዘረጋን ፈጣሪን ይፈራል ማለት ቆም ብላችሁ ስታስቡትና ስታስተነትኑት ወላሂ ለዓዚም ያማል። አንድን ወጣት እንደዛ አርጎ እንደ እንስሳ ቀጥቅጦ ጭንቅላቱ ስንት ቀኑ እንደው እንደ ሰውኛ እንኳን ብታስቡት ምን ብለው ሰላማዊ ሰልፍ እኮ መጀመሪያ አልወጡም መስጊድ ውስጥ ተክቢር ስላሉ ይሄ ያማል። ግን ነስር ከአላህ ነው ተናግሯል። ሱብሃነል ኻሊቅ እሱ ነው ነስርን የሚሰጠን በዋህዳንያው ሰማይ ምድርን በሚቆጣጠርበት ጥበቡ አላህ የነስሩን ያሳየን። ሁላችሁም ዱዓ አድርጉ። እነሱ ስልጣናቸውን ተማምነው እነሱ ያላቸውን ገንዘብ ተማምነው እነሱ ወታደራቸውን ተማምነው ነው ይሄን ግፍ የፈጸሙት አይደል? እኛ ደግሞ ሊላሂ ማፊ ሰማዋቲ ወልአርድ እሱን ተማምነን ሱብሃነል ኻሊቅ እሱን ተማምነን ነስር ከሱ ነው የምንጠብቀው። እህቶቼ ወንድሞቼ ኢትዮጵያ ላይ ያላችሁ ለእናንተ ያለው መልእክት ምንድነው? ሶላታችሁን 5 አውቃት ሶላታችሁን በቅርባችሁ ዋለው መስጊድ ስገዱ። አንድ እማትችሉ ከሆናችሁ ከመግሪብ እስከ ኢሻ መግሪብ ሰግዳችሁ እስከ ኢሻ ቁርአን እየቀራችሁ ዱዓ አድርጉ፣ ተውበት አድርጉ። ይሄ መልእክት ነው የመጣ። እማትችሉ ከሆነ ኢሻ ሶላትን መስጊዳችሁ ስገዱ። እኔና እናንተ መስጊዳችንን በመተዋችን መስጊዳችን ተደፈረ። ጁምዓ ደግሞ ሁላችሁም ከጁምዓ መስጊድ ማንም እንዳይቀር። እኛ ቁጥር አናሳ አይደለንም። እኛ ትንሽ ሆነን እኮ አይደለም የተደፈርነው ብዙ ነን እኮ፣ ግን ቀልባችን ከዲን ስለራቅን ነው። እህቶቼ ወንድሞቼ በምትችሉበት ባላችሁበት የባህር ዳርቻ ኢሮፕ ላይም ያላችሁ አሜሪካም ላይ ያላችሁ ሰላማዊ ሰልፍ ቅዳሜ ልትወጡ ይገባል። ጁምዓ ኹጥባ ላይ ሁሉም ቦታ ያሉ ለኢትዮጵያ ነው ዱዓ የሚደረገው። አላህ ያያል። አላህ ታምናላችሁ አይደል? ሱብሃነል ኻሊቅ እሱ የሁሉ ባለቤት መሆኑን ታምናላችሁ አይደል? ኢዛ አሐበ አብደን እብተላህ ነው። ባሮቹን ሲወድ የእኛ ጌታ ይፈትናቸዋል። ይህንን ቀልባችሁ ላይ አስቀምጡ። ወላ ተሕሰበነ አላህ ጋፊላን አላህ ዘንጊ አይደለም። በዳዮች በደልን ሲፈጽሙ እያየ ዝም የሚል ጌታ አይደለም ሱብሃነሁ ወተዓላ። ግን ያቆያቸዋል ለራሳቸው መቀበሪያቸውን እስከሚከፍቱ። ወላሂ ያማል። የሚያመው በዲናችን ስለተደፈርን በእስልምናችን ስለተደፈርን በመስጊድ እኔ አንደበቴ ራሱ አቅም አጥሮኛል። ያጠረኝ ይሄን ኤክስፕሌን የማረግበት አቅም አጥሮኛል። አላህ ምስክር ነው። ግን ሲምፕል ዌይ ልታስቡት የምፈልገው እናንተ ቤታችሁ አንድ ሰው ቤታችሁን ደፍሮ ገብቶ ቤትህ ውስጥ ሰገድክ ብሎ አላሁ አክበር አልክ ብሎ ሲመታ ፖሊስ ሲገባ ብላችሁ አስቡት። ይሄ ነው የሆነው አዲስ አበባ ላይ መስጊድ ውስጥ ተክቢር ነው ያሉት። መስጊድ ውስጥ እኛ ሌላ ነገር ይፈቀድልናል እንዴ? ማውራት እንኳን እኮ አይፈቀድልንም። መወያየት እንኳን አይፈቀድልንም። ታውቁታላችሁ የመስጊዳችንን ሩል የዲናችንን ህግ። መስጊድ ገብታ ቁርአን ነው የምትቀራው። መስጊድ ገብታ ማውኛ ተክቢር ስላሉ ምን ያህል ኡስታዞቻችን ቢናቁ ነው? ምን ያህል ዲናችን ቢናቅ ነው? እንደ ኡስታዞቻችን ሀብታም የማይሆኑ ክብር አላቸው ለኛ። ከጌታችን ቀጥሎ ነብያችን፣ ከሳቸው ቀጥሎ ወኡሊል አምር ሚንኩም እኮ ነው ያለው የኛ ጌታ። አምር ላይ ያሉትን እንዴ ኡስታዞቻችን ምንም አይኑራቸው፣ ከአፋቸው የሚወጣው ንግግር የአላህ ቃል ማር ነው ለኛ እንዴ። መስጊድ ሲደፈር እነሱም እኮ ናቸው የተደፈሩት። መስጊድ ሲደፈር ሙስሊም በሙሉ ተደፍሯል። እህቶቼ ወንድሞቼ ኢትዮጵያ ላይ ያላችሁ ሶላታችሁን ከቻላችሁ 5 አውቃቱን መስጊድ ስገዱ። ካልቻላችሁ ከመግሪብ እስከ ኢሻ እስቲ ቀራችሁ ብሎ መጥቶ ከተናገረ ዱዓ እናርግ፣ ተውበት እናርግ። እማትችሉ ከሆነ ኢሻን መስጊድ እንጂ ሌላ እንዳትሰግዱ ሌላ ቦታ። ነብያችንም ሰለላሁ ተዓላ ዐለይሂ ወሰለም እኮ ነግረውናል አይደል? አንድ ወንድ ልጅ ሱብሂንና ፈጅርንና ኢሻን መስጊድ እንጂ ለምን የሱ እኮ መስጊድ መሄድ እኮ ለመስጊዱ እኮ ዘብ ስለሚሆን እኮ ነው። አላህ ለዲኑ አንሶ ነው እንደኛ ጌታ
አላህን እርዱት እንዲረዳችሁ የተባለ የኛ እርዳታ አስፈልጎት ነው እንዴ? ለሐሸ ሊላህ ሱብሓነሁ ወተዓላ ከማንም እርዳታ አይፈልጉ። ኢነላህ ገኒዩን ዐለል ዓለሚን እኛ ጌታ ገኒይ ነው፣ ግን ሊያየን ነው። ይሄን ሰራችሁ ይሄውላችሁ እንኩል እንባል። በአገራችን ላይ ተደፍረናል። በአገራችን ላይ ዲናችን ተነክቷል። ያም ሆኖ ግን ወተን ሌላ ህብረተሰብ አረበሽንም። እኛ መብታችን ነው የተነካው፣ ዲናችን ነው የተነካው። መስጊዳችን ውስጥ ገብተው ነው እነዚህ ልዩ ኃይሎች የጨፈጨፉት። ያ የተኛው እኔ ነኝ እኮ እኔ ብላችሁ አስቡ። እዛ የተኛው ሆስፒታል ይሄ ዝም ሊባልበት የሚገባ አይደለም። ሌላ ነገር ላይ የገባችሁ አላችሁ ምታሳፍሩ። ዛሬ ቁጭ ብላችሁ ጌም ትጫወታላችሁ። ምን ተገኝቶ ነው ጌም የምትጫወቱት? የትኛውን ነስራ አግኝታችሁ ነው? ዓለም ለኛ መጮህ ሲጀምርና የኢትዮጵያ ወጣቶች ቅስቀሳ ሲጀምሩ እናንተ ልታቆሙ ነው? አላህ ይናገራል። ሙናፊቅ ትግሉን አይቀጥልም አለ። ጃሃድ ላይ እንኳን ፊታቸውን አዙሮ ነበር የሚሄዱት እኛ እንዋጋም ብለው። ይሄ ሙናፊቅ ባህሪ ነው። አላህ ይጠብቀን እኔንም እናንተንም። ለምን ማኻፈሁ ኢላ አልሙእሚን ወማ አመነሁ ኢላ አልሙናፊቅ አሉ ሐቢቡና ሰለላሁ ተዓላ ዐለይሂ ወሰለም። እኔ ሙስሊም በሙሉ ጥያቄው አንድና አንድ ነው። ፖለቲካ አይደለም፣ ወላሂ ፖለቲካ አይደለም። የሙስሊም ጥያቄው መስጊዱ መደፈሩ ነው፣ ቁርአኑ መደፈሩ ነው፣ መስጊዱ ውስጥ ገብተው በመቀጥቀጣቸው ነው። ይሄንንም ደግሞ ከንቀት መቆርጠራችሁ በምን ታውቃላችሁ መሰላችሁ? እንደተናቀን የምታውቁት ከምንም ከዙባብ እንዳልቆጠሩን የምታውቁት ከቁጫጭ አልቆጠሩንም። አሁንም እያፈረሱ አሁንም ወንድሞቻችን ከየቤት እየለቀሙ ንቁ። ከቁጫጭ አለመቁጠራቸው መግለጫ እንኳን አላወጡም። አንድ ነገር አልተናገረው። የራሳቸውን የፖለቲካ ሰዎች ልከው ህገወጥ ነው ምንድነው አሉ። አልহামዱሊላህ የኦሮሚያም የራሱን አስተላልፏል። ኡስታዞቻችንም የራሳቸውን እያስተላለፉ ነው። አንዳንዶች አሉ ከዚህ በላይ የምንጠብቃቸው። እንግዲህ ለህይወታቸው ምን አይነት ሁኔታ ላይ እንዳለ አላህ ነው የሚያውቀው። እኔና እናንተ ግን ኢትዮጵያ ላይ ያላችሁ ወንድሞች እህቶች ቪዲዮ ሰራላችኋለሁ። መስጊዳችሁ በየቀኑ ሂዱ እስቲ ገባችሁ ብሎ ከቀጠቀጠ። ስለዚህ መናቃችን መደፈራችንን በግልጽ አደባባይ ላይ ታይቷል። አይተንም ሰምተንም አናቅም። ይሄንን ሐቂቀተን እኔ ውስጤ ቅጥል እያለ ነው ያለው። አላህ ነው የሚያውቀው ሱብሃነል ኻሊቅ። ኢትዮጵያ ላይ ያሉትን ደግሞ ሙስሊሞች ስታናግሯቸው አንጀታችሁ ስፍስፍ ይላል። አላህ በሚያውቀው ወላሂ ነው የምላችሁ። ለመናገር ራሱ እየፈሩ የሚያናግሩ አሉ። ስለዚህ እህቶቼ ወንድሞቼ በዲናችን ነው የተመጣው። በዲን ደግሞ ዲንን ለማስከበርና ዲናችንን ለማቆም ህይወታችንን መስዋዕት ይጠይቃል። በቃ